16ኛው ክፍለ ዘመን አውሮፓ በሃይማኖታዊና በፖለቲካዊ ለውጦች ማዕበል ውስጥ ነበረች። በዚያን ጊዜ የሮም ካቶሊክ ቤተክርስቲያን የሰውን ሕይወት በሁሉም ዘርፍ ትቆጣጠር ነበር። ነገር ግን አንድ ሰው የቤተክርስቲያኒቱን አሰራር በግልጽ በመቃወም ተነሳ። ይህም ድርጊት የዓለምን ታሪክ ለዘላለም ቀይሮታል። ዛሬ ስለ ፕሮቴስታንት እምነት አመሰራረትና ስለ ተሐድሶ ዘመን አጭር ታሪክ እንመለከታለን። አብራችሁን ቆዩ። ታሪኩ የሚጀምረው በጀርመን ነው። ማርቲን ሉተር የተባሉ መነኩሴ በቤተ ክርስቲያን ውስጥ የነበሩ አንዳንድ ስህተቶችን አስተዋሉ። በተለይም የኃጢአት ስርየት በገንዘብ መሸጥ ወይም ኢንደልጀንስ የተባሉ አሰራር የመጽሐፍ ቅዱስን ትምህርት የተቃረነ መሆኑን አዩ። ጥቅምት 31 ቀን 1517 ማርቲን ሉተር 95 የመከራከሪያ ነጥቦችን በዊተንበርግ ቤተክርስቲያን በር ላይ ለጠፉ። ዓላማው ቤተክርስቲያኒቱን ማፍረስ ሳይሆን ለውይይት መጋበዝ ነበር። ነገር ግን ሉተር የጻፋቸው ነጥቦች እንደ አውሎ ንፋስ በመላው አውሮፓ ተሰራጨ። እዚህ ጋር ትልቅ ሚና የተጫወተበት ፈጠራ አለ። ይህም የህትመት ማተሚያ ማሽን ነው። ከዚህ በፊት የሉተርን ሐሳብ ማሰራጨት አስቸጋሪ ነበር። አሁን ግን የሉተር ጽሑፎች በብዛት ታትሞ ተሰራጩ። ተራው ሕዝብ መጽሐፍ ቅዱስን በራስ ቋንቋ ማንበብ ጀመረ። ይህም ስልጣን ለማን ነው ለሚለው ጥያቄ መልሱን ለውጦታል። የፕሮቴስታንት እምነት መሰረቶች በአምስት ዋና ዋና ነጥቦች ይጠቃልላሉ። እነዚህም አምስቱ ሶላዎች ይባላሉ። አንደኛ ሶላ ስክሪፕቱራ ወይም መጽሐፍ ቅዱስ ብቻ ይላል። የመጨረሻው ባለስልጣን የእግዚአብሔር ቃል ብቻ ነው ይላል። ሁለተኛ ደግሞ ሶላ ፋይድ ወይም እምነት ብቻ፣ መዳን በስራ ሳይሆን በእምነት ነው ይላል። ሶስተኛ ደግሞ ሶላ ግራቲያ ጸጋ ብቻ ወይንም መዳን የእግዚአብሔር ነፃ ስጦታ ነው ይላል። አራተኛ ሶለስ ክራይስተስ ክርስቶስ ብቻ ይላል። ወደ እግዚአብሔር የምንደርሰው በክርስቶስ ብቻ ነው ይላል። አምስተኛ ደግሞ ሶሊ ዲዮ ግሎሪያ ክብር ለእግዚአብሔር ብቻ፣ ክብር ሁሉ ለፈጣሪ ብቻ ይሁን ይላል። ማጠቃለያ ደግሞ ስንመለከት በመጨረሻም ይህ የተሐድሶ እንቅስቃሴ በሉተራን ብቻ ሳይሆን እንደ ባፕቲስትና ሌሎች ቅርንጫፎች በመከፋፈል ዛሬ የምናያቸው በርካታ የፕሮቴስታንት አብያተ ክርስቲያናት ፈጠረ። ይህ ታሪክ ሃይማኖት ብቻ ሳይሆን ወንጌል መቼም ቢሆን ጠፍቶ እንደማይቀርና በትውልድ ዘልቆ በእግዚአብሔር ጸጋ እንደሚችል ያሳያል። ስለ ዛሬ ታሪክ ምን አሰባችሁ? ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለቻናላችሁ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ታሪካዊ ቪዲዮዎችን ይከታተሉ። ስለተከታተላችሁ እናመሰግናለን።